ሰላም ጤና ይስጥልኝ የቻናሌ ቤተሰቦች። ዛሬ ደግሞ ብዙዎቻችሁ በጠየቃችሁ መሰረት በአነስተኛ ካፒታል ተነስተን ትርፋማ የምንሆንበትን የፍየል እርባታ እንዴት መጀመር እንደምንችል ደረጃ በደረጃ እናያለን። ፍየል እንግዲህ የድሃዎች ላም በመባል ትጠራለች። ምክንያቱም በቀላሉ ስለሚራቡና ብዙ ወጪ ስለማይጠይቁ ነው። በዚህ ቪዲዮ መጨረሻ ላይ ትርፋችሁን በእጥፍ የሚጨምር አንድ ተጨማሪ ልዩ ሚስጥር ነግራችኋለሁ። አብራችሁን ቆዩ። በመጀመሪያም የምናየው የገበያ ጥናት ሲሆን የገበያ ጥናት ሲባል ዝም ብሎ ገበያ መሄድ ብቻ ሳይሆን ትርፍ የሚያስገኝላችሁን ቀዳዳ ቀድሞ መለየት ማለት ነው። እንግዲህ እርባታውን ከመጀመራችሁ በፊት የት ነው የሚሸጠው የሚለውን ነገር መገንዘብ ይኖርባችኋል። ከዛ በመቀጠል ለስጋ ነው ወይስ ለወተት ነው እርባታውን መጀመሪያው የሚለውን ነገር መወሰን ይኖርባችኋል። በአካባቢያችሁ የትኛው ገበያ አለ የሚለውን በመለየት የሚፈለገው ዝርያ የትኛው ነው የሚለውን በአካባቢያችሁ ሰዎች በብዛት የሚፈለጉት ምንድን ነው የሚለውን ነገር በደንብ ማወቅ ይኖርባቸዋል። ለስጋ ከሆነ የምታረቡት በአካባቢያችሁ ያሉ ስጋ ቤቶች፣ ሆቴሎች በቀን ስንት ፍየል ያርዳሉ፣ በብዛት የሚፈለገው ሙኩት ነው ወይስ ለጋ ፍየል የሚለውን በደንብ ማወቅ ይኖርባቸዋል። ለእርባታ ከሆነ ደግሞ ዝርያ ላይ ማተኮር ይኖርባቸዋል። እናንተ ካላችሁበት ተመሳሳይ የአየር ሁኔታ ካለበት ቦታ መርጣችሁ በመግዛት ለእርባታ ከሆነ እርባታውን መጀመር ይኖርባቸዋል። ለወተት ከሆነ በአካባቢያችሁ የፍየል ወተት የተለመደ ነው ወይስ ለጤና ጥቅም የሚፈልግ ማህበረሰብ መኖሩን በደንብ ማወቅ ይኖርባቸዋል። ለትርፋማነታችሁ ወሳኝ ነገር ነው። ከላይ ከነገርኳችሁ በአካባቢያችሁ ተፈላጊነት ያለው ዘርፍ ከመረጣችሁ በኋላ ወደ ዋጋ ማጥናት እንዴት ማየት እንዳለባችሁ እናያለን። በገበያ ላይ ያለውን ወቅታዊ ዋጋ ማወቅ በፍጥነት ውሳኔ ለመወሰን ይረዳቸዋል። አካባቢያችሁ ላይ የችርቻሮ ዋጋ 1 ኪሎ የፍየል ስጋ ስንት እየተሸጠ ነው የሚለውን ማወቅ፣ የጅምላ ዋጋ ነጋዴዎች ከአርቢዎች ሲረከቡ ስንት ይከፍላሉ፣ በምን ወቅት ነው ብዛት የሚፈልጉት የሚለውን ማወቅ፣ ወቅታዊ ዋጋ መዋዠቅ መለየት፣ በዓላትና በተራ ቀናት መካከል ያለውን የዋጋ ልዩነት ስንት ነው የሚለውን መለየት። ይህ መች ፍየሎቻችሁን መሸጥ እንዳለባችሁ በደንብ ይነግራችኋል። እንዲሁም በአካባቢያችሁ ያሉ የእንስሳት አርቢ ተወዳዳሪዎቻችሁን መመልከት፣ በአካባቢዎች ሌሎች ከፍየል አርቢዎች ካሉ የእነሱ አሰራር በማየት እነሱ ያለባቸውን ክፍተቶች ማስተካከል። ለምሳሌ ንጽህናውን የጠበቀ የተከተበ በቤት ውስጥ በንጹህ መኖ ያደገ ፍየል ደንበኞች ከነሱ የማይወዱት ነገር ምንድን ነው? ያንን ክፍተት እናንተ በደንብ በመሙላት ገበያውን ሰብራችሁ መግባት ትችላላችሁ ማለት ነው። እነዚህን ነገሮች በደንብ ካያችሁ በኋላ ሎኬሽን ወይም የቦታ ማረጣ ማድረግ ይኖርባችኋል። ወደ ገበያ ለመውሰድ ያለው ርቀት ስንት ነው የሚለውን እንግዲህ እናንተ ማወቅ አለባችሁ። በደንብ ማይርቅ መሆን አለበት። የትራንስፖርት ወጪ በትርፋችሁ ላይ ምን ያህል ተጽዕኖ ያሳድራል የሚለውን ማወቅ። የቦታ ጥናት ለፍየል እርባታ ስኬትና መሰረት ነው። ብዙ ጀማሪ አርቢዎች ቦታ ካለኝ ይበቃኛል ብሎ ያስባሉ። ነገር ግን ይህ ስህተት ነው። የአየር ንብረቱን መለየት ይኖርባቸዋል። ፍየሎች በአብዛኛው ደረቅና ሞቃታማ አየር ይወዳሉ። ቦታው በጣም እርጥበት አዘል ወይም ረግራጋ ከሆነ ፍየሎች ለሳምባ ምች እና ለእግር መበስበስ ይጋለጣሉ። ቦታ ስመርጡ ከጎረቤት ጋር ያላችሁን ግንኙነት አስቡ። የፍየል ሽታ ወይም ጩኸት ጎረቤታችሁን የሚረብሽ ከሆነ ሕጋዊ ክስ ሊመጣባችሁ ስለሚችል፣ ስለዚህ ከሰፈራችሁ ትንሽ ወጣ ያለ ወይም ግንብ ያለው ቦታ ይመከራል። እንዲሁም ለገበያ ያለው ቅርበት በቀጥታ ከትርፋችሁ ጋር ይገናኛል። ስራው ላይ ደግሞ በደንብ ከቆያችሁ የማስፋፊያ እድል ሊኖራችሁ ስለሚችል ዛሬ በ5 ፍየል ብትጀምሩ ነገ 50 ድረሳችሁ ስለማይቀር ቦታውን ነገ ለሚመጡ ግልገሎች ይበቃል የሚለውን ነገር አስቀድማችሁ ማሰብ። ጠባብ ቦታ ደግሞ በሽታዎችን በተሎ እንዲሰራጩ ስለሚያደርግ እዚህ ጋር ጥንቃቄ ማድረግ አለባችሁ። ትንሽ ቦታ ላይ ብዙ ፍየሎችን ማስገባት አይኖርባችሁም። እንግዲህ የዛሬ ቆይታችን ይሄንን ይመስል ነበር። የፍየል እርባታ ትርፋማና አዋጭ ስራ ቢሆንም እንደ ማንኛውም ስራ እውቀትና ጥንቃቄ ይፈልጋል። ዛሬ ያየናቸው የገበያ ጥናትና የቦታ መረጣ ለስኬታማነታችሁ የመጀመሪያው እርምጃ ናቸው። ይህ ቪዲዮ ጠቃሚ መረጃ እንደሰጣችሁ ተስፋ አደርጋለሁ። በቀጣይ ደግሞ በስንት ብር መጀመር ይቻላል፣ መኖስ እንዴት ይዘጋጃል የሚሉትን ጥያቄዎች በዝርዝር ይዘንላችሁ እንቀርባለን። እነዚህን ጠቃሚ ቪዲዮዎች እንዳያመልጧችሁ ይህን ቪዲዮ ላይክ በማድረግ ለሌሎች እንዲደርስ አድርጉልኝ። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ያላችሁን ማንኛውም ጥያቄ ወይም አስተያየት ኮሜንት ላይ ጻፉልኝ። እያንዳንዱን አንብቤ እመልስላችኋለሁ። ስለተከታተላችሁኝ አመሰግናለሁ።